20 ብር ነው የምሰጥ 20 ብር 20 ብር ለቀለበቱ 20 ብር ትናንት የጣልኩት ቆይ እስኪ አንድ መልስ ይደውል ያደረኩት ምንድነው የናት ምን ሆነሽ ነው እናት የወርቅ ቀለበት እዚህ ጋር ነው መሰለኝ የጣልኩት ጠፋብኝ የወርቅ ቀለበት የወርቅ ቀለበት አረባክሽ የምር ምን እንደሚሻለኝ ነው ያለቀው ኧረ በቃ ተረጋጊ ምን ሊገኝ ይችላል እኮ ችግር አለ ወርቅ አይደለም ለኔ የተለየ ትርጉም ነው ያለው ትልቅ ትርጉም ነው ያለው ወይኔ ምን እንደሚሻል እኔም ቢሆን ፈልግልሻለሁ ችግር የለውም የምር ፈልግልኛል ምን ችግር አለው እሺ ደስ ይለኛል እና 20 ሺህ ብር እሰጣለሁ ካገኘው እንደው 20 ሺህ ብር ነው የምሰጥ 20 ሺህ ብር 20 ሺህ ብር ለቀለበቱ 20 ሺህ ብር ይሄ በጣም ትልቅ ትርጉም ነው ያለው ባክ እዛ አካባቢ ነበር እንዴ በቃ ችግር የለውም ፈልጓለሁ ቁጥሬን ያዘውና ካገኘው ትሰጠኛለሽ እንዴ ችግር የለም 20 ሺህ ብር ነው የምሰጥ 20 ሺህ ብር እሺ 09 20 ሺህ ብር አራራራ እንዴ ቀለበት እንዴ ቀለበት አገኘልኝ እንዴ ወንድሜ አልገባኝም አረ የቀለበት እኮ የኔ ነው ጠፍቶኝ እየፈለኩ ነበር እኔ ወርቁ አግኝቼ ዝም ብዬ ጅኝ ነው አይደለም ቆይ ጠፍቶኝ ነበር ወንድሜ ለኔ ልዩ ትርጉም አለው በእናትህ ትከፍላለህ ችግር የለውም እከፍላለሁ 5000 ብር ትከፍላለህ እከፍላለሁ ችግር የለውም አዎ አካውንት ንገረኝ ለኔ ልዩ ትርጉም አለ እሺ ስጠኝ 1000 እንዴ ቆንጆ ተሳካም 5 ተቀበልኩ ነይ 15000 ብር ትርፍ ልደውልላት ይቅርታ የደወሉላቸው ደንበኛ በደንብ አጭበርብሮታል እሱን ቀለበቱን ለቁራሌው ይሽጡት አተርፍ ባይ አጉዳይ